ያለ ጦርነት መኖር የማይችለው ህወሓት ለሰላም የተከፈቱትን በሮች ሁሉ እየዘጋቸው ነው። አሁን የደረሰን ሰበር ዜና አለ። ከኢፌድሪ የመንግስት ኮሚኒኬሽን የተሰጠ መግለጫ ሰላማዊ መንገድ እንዳይዘጋ ዓለም አቀፉ ማህበረሰብ ህወሓት ወደ ሰላማዊ መንገድ ሊያመጣው ይገባል። ያለ ጦርነት መኖር የማይችለው ህወሓት ለሰላም የተከፈቱትን በሮች ሁሉ እየዘጋቸው ነው። የመከላከያ ኃይላችን ይዞ በቆየባቸው ቦታዎች ላይ አሁንም ጥቃት እየፈጸመ ይገኛል። የመከላከያ ኃይላችን የመንግስትን የሰላም አማራጭ በመያዝ በጥንቃቄ በመከላከል ላይም ይገኛል። እስካሁን የኢትዮጵያ መንግስት ለሰላም ያደረጋቸው ጥረቶች እና የከፈላቸው ዋጋዎች ይታወቃሉ። መንግስት በሰሜን የሀገሪቱ ክፍል የተፈጠረውን ችግር በሰላማዊ መንገድ ለመፍታት ውሳኔ ማሳለፉ ይታወቃል። በዚህ ውሳኔው መሰረት ታዲያ የተናጥል የተኩስ አቁም አድርጓል። ለእርዳታ የሚገቡ መኪኖችና ለእርዳታ የሚገቡ ቁሳቁሶች ላልተገባ ተግባር መዋላቸውን እያወቀ እንኳን ለህዝቡ ሲባል ወደ ትግራይ ክልል ሰብአዊ እርዳታ ያለ ችግር እንዲገባ ሁሉንም ነገር አመቻችቷል።